ሰላም ሰላም እንዴት ናችሁ? በዚህ ቪዲዮ የማሳያችሁ ሬጅስትሬሽን ሪኩዌስት ከላካችሁ በኋላ እንደዚሁም ደግሞ በአድሚን ሳይድ ያለውን ኮሚኒኬሽን ከጨረሳችሁ በኋላ ኢሜይል ይላክላችኋል። እሱም ፈርስት ኢኒሻል ሎጊን ፓስወርድ የያዘ እንደዚሁም ደግሞ ሬጅስትሬሽን ሪኩዌስት ስትልኩ ያስገባችሁትን ኢሜይል በመጠቀም ወደ እናንተ የሚደርስ ፓስወርድ እና ኢሜይል አለ። በዛ መሰረት ትገባላችሁ ማለት ነው። ከዚህ በፊት የተጠቀምነው ኢሜይል ለመመዝገብ ኢሜይል ነበረ። በዚህ ኢሜይል ኢኒሻል ፓስወርድ ደርሶናል። እሱም ስንገባ ይህን ይመስላል ማለት ነው። ኢኒሻል ፓስወርድ የተሰጠን ኢኒሻል ፓስወርድ እና ኢሜይል ተጠቅመን ስንገባ ይህን ይመስላል። ነገር ግን ከአድሚን ሳይድ በኢሜይል የተሰጠን ፓስወርድ መቀየር ይኖርብናል ማለት ነው። ይሄም ለሴኩሪቲ ፐርፐዝ የተደረገ መሆኑን መገንዘብ አለብን። እዚህ ጋር የምናገኛቸው ሬጅስተር ስናደርግ የተሞሉ ዲቴይል ናቸው። እዚች ጋር ወደ ፕሮፋይል ሴክሽን በዚህ መልኩ ከመጣን በኋላ ቼንጅ ፓስወርድ የምትላለች የመጀመሪያውን ፓስወርድ እናስገባለን እዚህ ከረንት ፓስወርድ የሚለው ላይ። ከዛ በኋላ ግን አዲስ ፓስወርድ ማስገባት አለብን ማለት ነው። አዲስ ፓስወርድ በዚህ መልኩ እናስገባለን። አፕዴት እንለዋለን። በዚህ መልኩ ፓስወርድ መቀየር ችለናል። ቀጣይ ስቴፕ ደግሞ በቀጣይ ቪዲዮ የምንመለስ ይሆናል ማለት ነው። ይሄ በሙሉ ምንም እስካሁን ሲስተሙን አክሰስ ማድረግ አይችልም። የተመዘገበ ሰው ቀጣይ እንዴት ሰብስክሪፕሽን ከፍሎ ሲስተሙን አክሰስ ማድረግ ይችላል። እንደምታዩት እንግዲህ ሪድ ኦንሊ አክሰስ ነው ያለው። ይሄም ምንም አይነት ሰብስክሪፕሽን ስላልከፈለ ነው ይለናል። እዚህ ሰብስክሪፕሽን ምትል ፔጅ ላይ ገብተን እንዴት ሰብስክሪፕሽኑን መክፈል እንችላለን የሚለውን ቀጣይ ቪዲዮ ማሳያችሁ ይሆናል ማለት ነው።